ትንቢተ ኤርምያስ ምዕራፍ 29 ከቁጥር 11 ለእናንተ የማስባት ሐሳብ እኔ አውቃለሁና ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። ሰማይ አባት ሆይ ዛሬ ፊት የምመጣው በምስጋና በተሞላ ልብና ለሕይወቴ ያቀርከውን ዓላማ ለማሳካት ባለ ፍላጎት ነው። እያንዳንዳችን በአንተ መልክ ክብርህን በሚያንጸባርቅ ስጦታዎችና ጥሪዎች የተፈጠሩ መሆናችንን አምናለሁ። እኔ ስጸልይ ዓላማቸውን ለመረዳት ወይም ለመኖር እየታገሉ ላሉ ሰዎችን ለነሱ ጸልያለሁ፣ እነሱንም አነሳለሁ። ጌታ ሆይ ለእያንዳንዳችን እቅድ እንዳለ ስለሰጠህን ማረጋገጫ እግዚአብሔር አምላክ ሆይ ኢየሱስ ክርስቶስ ስም አመሰግናለሁ። ጥርጣሬዎች ወይም ፈተናዎች በሚያጋጥሙን በመለኮታዊ ዓላማ እንድንታመን እርዳን። እግዚአብሔር ሆይ በራሳችን ማስተዋልና በራሳችን አካሄድ እንዳንደገፍ እግዚአብሔር በአንተ ምሪት እንድትረዳን እንድትጠብቀን ለምን የጠፋ ወይም አቅጣጫቸውን ለሌላቸው ሰዎች ጸልያለሁ። ለእነሱ ያለህን እቅድ ለመረዳት ሲፈልጉ ግልጽነትና ሰላም ለነሱ በኢየሱስ ክርስቶስ የሚሰጣቸው። በሌላ ስፍራ መጽሐፍ በኤፌሶን ምዕራፍ 2 ከቁጥር 10 ላይ እንዲህ ይላል፣ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል ቃል። አባቶች ለበጎ ሥራ የተጠራን የእጅ ሥራ መሆናችንን አስታውሰን ማንነታችንንና እንደ ፍጥረት እንድንቀበልና እንድንፈጽም ወደ ጠራሃን ሚናዎች በድፍረት እንድንገባ እግዚአብሔር አምላኩን በኢየሱስ ክርስቶስ እርዳን። ችሎታዎችን ለሚጠራጠሩ ወይም በቂ እንዳልሆነ ለሚሰማቸው ሰዎች ጸልያለሁ። የሰጠሃቸውን ልዩ ስጦታዎች አውቆ ለክብር ይጠቀሙ። እግዚአብሔር አንተን የሚያከብርና በመንገድም ሆኖም ደግሞ እንዲያውቁ መንፈስን በኢየሱስ ክርስቶስ ስም በግልጽ ላክላቸው። እግዚአብሔር አምላክ አሁንም ቃልም ሲናገር በመጽሐፍ ምሳሌ ምዕራፍ 16 ከቁጥር 3 ላይ እንዲህ ይላል፣ ሥራህን ሁሉ ለእግዚአብሔር አደራ ስጥ፣ ሐሳብም ትጸናለች። ጌታ ሆይ ሕይወታችንና ዕቅዳችን ለአንተ አሳልፈን እንሰጣለን። እግዚአብሔር አምላክ ሆይ በምናደርገው ውሳኔ ሁሉ ምሕረትን እንድንፈልግ እግዚአብሔር ልባችን ለአንተ ክፈትልን፣ እርዳን። ተግባራችንም ከአንተ ፍቃድ ጋር እንድናስተካከል ጉልህ የሕይወት ምርጫዎችን ለሚያደርጉ ወይም ሽግግሮችን ለሚጋፈጡ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ እንጸልያለን። የአንተ መኖር እየመራቸው እንደሆነ እንዲሰማቸውና በአንተ ጊዜ በፍጹም እግዚአብሔር አምላክ ሆይ በአንተ እንዲታመኑ እንድታረጋቸው ለምናለሁ። ዓላማዎቹን ለመረዳት ሲፈልጉ ጌታ ሆይ በመንፈስ ቅዱስ ኃይል አንተ አግዛቸው። አባት ሆይ ጸሎታችንን ስላሰማ እናመሰግናለን። በኢየሱስ ክርስቶስ ስም ጸልያለሁ፣ አሜን።